ሩፋኤል ማለት ምን ማለት ነው? የሩፋኤል ወዳጆች ይህን ቪዲዮ ሼር በማድረግ ለሁሉም አድርሱልኝ። ሩፋኤል ማለት ምን ማለት ነው? በልሳነ ዕብራይስጥ ሩፍ ማለት ጤና፣ ፈውስ፣ መድኃኒት ሲሆን ኤል ማለት ደግሞ አምላክ እግዚአብሔር ማለት ነው። እግዚአብሔር በነገደ መላእክት አለቆች የሆኑ ሰባቱን ሽሟል። ቅዱስ ሩፋኤል ከሊቃነ ነገደ መላእክት ቅዱስ ሚካኤልን፣ ቅዱስ ገብርኤልን በመቀጠልም በማዕረግ ሦስተኛ ሆኖ የተሾመው ሊቀ መላእክቱ ነው። ዮሐንስ ወንጌላዊ ቀደም ብሎ ተናግሯል። እንዲህም ይላል፣ እግዚአብሔር በነገደ መላእክት አለቆች የሆኑ ሰባቱን ሹሟል። ቅዱስ ሩፋኤል ከሊቃነ ነገደ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል በመቀጠል በማዕረግ ሦስተኛ ሆኖ የተሾመ ሊቀ መላእክት ነው። የዮሐንስ ወንጌል ቀደም ብሎ እንደተናገረው ቅዱስ ሩፋኤል የሴቶችን ማኅፀን ይፈታ ዘንድ ሥልጣንን ተሰጥቶታል። መልአኩ ሩፋኤል በ23 ነገደ መላእክት መናብርት ተብለው የሚጠሩ የተሾሙ ብርሃናዊ መላእክት ነው። አለቆችም 10 ናቸው። ከእነዚህም ውስጥ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ሱሪያል፣ ቅዱስ ሰዳክሊያን፣ ቅዱስ ሰላትያል፣ ቅዱስ ናንኤል ናቸው። እነዚህ ነገደ መላእክት ለዘላለም በሰማያት ሕያዋን ሆነው ይኖሩ ዘንድ እግዚአብሔር ወሰናቸው። ነገር ግን እግዚአብሔር በጠራቸው ጊዜ ፈቃዱን ለመፈጸም እነዚህ መላእክት እስከ ጽርሐ አርያም ይወጣሉ። በላካቸውም ጊዜ የፍጥረታት ሁሉ ወሰን ስለሆናቸው ጨለማይቱን የባርባኖስ ስፍራ ድረስ ይወርዳሉ። ተመልሰውም ብቻውን የነበረውን ያለና የሚኖረውን በአገዛዝ ላይም ሁሉ ሥልጣን ያለውን ከማመስገን በቀር በበሽታም በሞትም ቢሆን ሐዘንም ቢሆን ወደ ሌለባቸው ቦታዎች ይገባሉ። እግዚአብሔርም ከሊቃነ መላእክት አንዱ ሩፋኤልን ሰራዊት አድርጎ መርጦ በመንበሩ ዙሪያ አቁሞታል። ቅዱስ ሩፋኤል ጻድቃን በገድላቸው የሚራዳቸው፣ የሚያጽናናቸው፣ የሚደግፋቸው እርሱ ነው። ፈታሔ ማኅፀን፣ አቃቤ ሆት፣ ሰዳዴ አጋንንት፣ ከሳቴ ዕውራን፣ ፈዋሴ ድውያን ተብሎ በመሆን ይታወቃል። የቅዱስ ሩፋኤል በረከት፣ የእልፈ አላፋት ነገደ መላእክት ረድኤት፣ አማላጅነት፣ የእግዚአብሔር በጎ ቸርነትና ምሕረት ዛሬም ዘወትር ከእኛ ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።